ጎረስ አርጋላ ደብይ ቆይ ቀስ ይያልክ ዘውዴ ከዚህ የሙን እንደከመኝ ወገቤን እንዴ ሰሰራና ያልቀቀሉ ማለት አሁን ያ ጉርስ ብለኝ እሺ ምን ችግር አለው ማን ሴት ወይዘሮ እባክሽ ተይዞ ለሚት እየተጠረገ ታፊና ምን ላርገኝ ካበች ወዲህ ነው ስልጥኛ ዩቲዩብ ያስ ካልተመቸ ጆሮን ያስ ዛሬ እንግዲህ ምን እንደምሰራላችሁ እማዬ የሚገርም ፕራንክ እናደርጋ አስበናል ነገር ጸሎት እያደረገች ነው እሷ ውስጥ ናት አንተ እንዳሰማቀስ ብለው ውስጥ ናትና እሷ ጸሎት እያደረገች ነው ምንድነው ማደርገው መሰላችሁ ጠረጴዛ ላይ ቁጭልና ከዛ ባባ ያጎርሰኛል መነጽር አድርጌ ምናምን ጌም እየተጫወትኩኝ ምናምን እና የምታሳየው ሪአክሽን አብረን እናያለን እስከመጨረሻው ድረስ ተከታተሉን ለዚህ ቻናል አዲስ ሆናችሁ ላይክ ሰብስክራይብ ማድረግ እንዳትረሱ እንወዳችኋለን እኔ በቆሻሻ ጃለለ አረ ታጠበናት በሳሙና ተቀማጣልሽ እንዴ አርፈሽ ወይ እንግዲህ ላጉርስ ውሃም ማምጣልኝ እንትን ሶፍትም ማምጣልኝ ሶፍት የለም እዛ ልባውስ شوهاونس شيء هيدا አቡ ሰይፈነቱ ብትቆጣኝ ግን ባንቺ ነው ግን እኔ የለሁበትም ግን ለምን ጎረሰሽ ብላ ምትቆጣ እንዲሁ ነሽ ስጎርሽ እንደገና እኔ እንዲያበለ ነው እንዴ መጥቆጣ እዚህ ጋር ነው ተመቸኝ ወገቤ ስለማመኝ ታዲያ እኔስ ማጉረስ ምንድነው አንቺ ጌም ይስጮትሽ ምንድነው ስትጨቃጨቅ ተስማታ ለጉድሽን ይነጅበስ ጎረስ አርጋላ ደዲ ቆይ ቀስ ይያልክ ዘውዴ ከዚህ ትቆጣለች ጌሙን እንዳታስቆርሽኝ ትቆጣለች ማርያም ትቆጣለች ግን ለምን ያልኩት ስላበላህ ደስ ይላታል እሺ አለቃ መነዞዲ ምንድነው የምታረው እሷ እንግዲህ እላይና ጌም እየተጫወተች ነው ችግራችሁ ምንድነው ምን አረግ እንደም ጠረጴዛ ላይ እንደሚበላው እንዴ ኮሷና ሰጣኔ ምን ላርግ ፈልግ አንተ እንትናቲ ማለት ምን ነው ጠገብሽ እንዴ ምን አጠግባለሁ እኔ ደክሞኝ ነው እንዴ እህል ክቡር ነው ተጨርስ እዛ እኔ ኮገቤ ሰላመመኝ እስኪ በእናትህ እንዴ እኔ በፍታት መችኝ እንዴ እንዴት ጠገብሽ አንቺ ሶፍት ልጎርሽ ነው እንዴ አይደለም እንዴ ለዘመቻ ነው ታት ሜት እንደፈለ በላንተ ደግሞ አጠጣቢ ሰመኝ ቆይሽ እንዴ እንዳትነቂ ማርያም አንቺ ሰም ታረጋለሽ የሚገበዛው እንዴ አይ ባባ እኔ ለበስም አንተ ሞሽታቃሊ ምን አረኩ ምን አጉርስ የጎርስኩ እና ምን አጣክ መታዘዝብኝ ደከመኝ ወገቤን እንዴ ሰሰራና ያልቀቀሉ ማለት ምን አረኩ ታዘዝኩኝ አገር ጨረሰች እኮ በቃ ምን ትሆን እንዴ እንዴት ሲልጅ ጠረጴዛ ላይ ወጣ ትበላለች ምን ችግር አለው ሶፍት ተይዞ አፍስ እየተጠረገ ምን ችግር አለው ታዝጂ እኮ ነው ምን ትዛዛና አላክብርሽ እናት አለ እንዴ ምን ችግር አለው አንተማ ሶፍታ ቢሊባ እሺ እንዴ አታፈም እንዴት ጠረጴዛ ላይ ምግብ ይበላል ባባ ቁጭ ብለሽ እኔ ጠረጴዛ መብሊያ ነው እንጂ እሺ መቀመጫ አይደለም እሺ ባባ እሺ እኔ አጉርስ ብለኝ ነው ምን ዳርገ ምን ችግር አለ ሰው ደክሞት ማረፍ አይችልም ምንድነው እና ጠረጴዛ እሺ ቀለም ምን ችግር አለ አንቺ ምንድነው ሁሉ ሰዓት የለሽም ግን እምታካብጁ ምንድነው ማይሄድ ጠረጴዛ ላይ ነው እንደምግብ እሺ በቁምሽ ላጉርስ የምግብ መብሊያ ነው እንጂ እኮ ዘው ላጉርስ ጠረጴዛ ላይ ተጎልተሽ ሶፍት ታይዞ እየተጠረቅሽ እንቺ ናይንቺ በእናትህ እዚሁኝ እሺ እንዴ በየስ ያያታ እንደምትማታ ነያጅልኝ እሱን ያጎረሰኝ እኔ አላልኩም አላልሽም እሺ ካላልሽ እሺ ይሄው እሺ ወለች
አንተ ወርሽም እንዲያጅሽ ያጂና ደከመኝ ምን እየተጫወትኩ ነው ውሻ እንዴ እሺ ምን ችግር አለው ማንሽ ሴት ወይዘሮ እባክሽ ልጄ ነው ምን ችግር አለበት ቢያጎርሰኝ እውነትም እንደ ልጅ በቃ የምታረጊው ግራ ገብቶሽ እንዴ እሱ በሕፃንነቱ አጎርሰኝ እንዴ ምን ችግር አለው ያጎረሽ እንደሆነ ታዲያ አሁን ብድር ነው እሱንም አውልጭ ስሚኝ እሺ አውልጭ ያለው በቃ ይኸው አስተካክለኝ እሺ ትራሱን ማውረድ እንካ ጥጋብ እንደው አላጉርስ እንዴ ማ ሶፍት ምን ባይ ነው እህል ትራግላት እንጂ አቤት ምን ችግር አለው ወይኔ ትምህርት ከመጣ ከየት ተመጣሽ ወይኔ እሺ ይቅርታ አላዝጎ እኔ ምን አደረኩኝ አቶ እሺ ተመጣ እሺ ስራት ይሁን እሱ ምንድነው እሺ ታውነ እንዳላጣሽ መመሪቲ ጉረሽ ራስሽ እሺ እራፋታ ተፍታ ጋለይ እንዳመልጥሽ ይፈርጥ አይልት ትመሪቲ ወይ ምን ችግር አለው እንደሰው ማዝናናት አይችልም እንዴ እና ጠረጴዛ ላይ ተዘብዝበሽ መነጽራለሽ ከመኝ ወገቤ ስላመመኝ ሶፋ ላይ መቀመጥ አልፈልግም ተይዞ ለሜት እየተቀረገ አንተ ምን አባክለ ነው ምን ጋር ነው ሽሮታ ያመጣው አጉርሴ በእናትህ ምን ላድርግ ላጉርሰት ነው ያጉርሰት እጄን አልታጠብኩም በእናትሽ ማየርሁኛ ታጥቢያጅ የማና ስርዓት ጋለይ ጎረቤት እየበጠበጠሽ ነው እሺ ያዝ ምን ያዝ ታገላት ትለኛለች በመቤቴ ተጠገብ ጎራል እንዴት ተጠገበ አንተስ ብኮን ምን በግድና አስጓጉሰኛለች አዎ አጉርሰኝ ስለኝ ቃልና ክብራ ጎረስኩ ዛሬ ሾራህ እኔ ምን አደረኩኝ እኔ ግን አላውቅም አንዳንዴ ትቀኛለሽ መሰለኝ ምንድነው መቀና አይ ሰሳጎርሰኝ ነሽ ቁጭ በይና ቢምግቡ እንትን ይያለ አይደለም እሱ ሲንከባከበኝ ምን ችግር አለው እና ጠረጴዛ ላይ ተሰብስበሽ ነው እንዴ አያው ነይ እሺ ቆይ ቀናተኛ ነኝ አይደለም አይቀንተሽ ስነ ስርዓት ይዘሽ ምን ችግር አለ አሁን እኔ በዝናና እሺ ቀኑ ሙሉ ተሰራ አይደለም ሙሉ እና በዘኒታ እሺ ምን ማለት ነው ጠረጴዛ ላይ መቀመጫ ወንበር ይችልሽ ዘውዴ ምን ችግር ላጉርስሽ ወይስ ይቅርብሽ አይ ሶፍት ያዝና ጥረግ እንጂ እሺ እሺ ታጥፍታፊና ምን ላድርግ እኔ ካመች ወዲህ ነው እንድትሰልጥኝ አዛኝ እኮ ነው ልጅ መጣችና ተነስታ ጠረጴዛ ላይ ወጣች እሺ ና ሶፍት ውሃ ይዘህ በደንብ እየበደስ አጎርሰኛለህ አለች እና እሺ ብዬ አንተ ካመች ወዲህ እንዲህ አለ እንዲህ እንደው ሾር ብላ እንዲህ የምታውራሽ ወንከው ውሃ ይዘህ ሶፍት ይዘህ እኔም እኮ ግራ ገብቶኝ ነው ቢላለ ማለት እኮ ነው ማያ እየተቀበልኩ ስለሆነ ነው ምን ችግር አለው ባለጌም አቤት እንዴት ሰልጥነሻል ባለጌ ፈረንጅ ቁጭ ብሏል እንዴ አንዳንዴ ምናምን የሚበላው እንዴ ፈረንጅ ምን አገባው እሺ እኛ ሀበሻ ነን ስለ ሀበሻነት ጠረጴዛ ላይ ተዘብዝቦ መብላት የለም ይሄ ድማቱ ታስበሽ ማታው አንተ ተመክቶ ነው ለምንድነው ግን እሱ ላይ እኔ ሲታዘዝ ተቀኛለሽ መሰለኝ አይ አትወጂም ለማለት ነው እንዴ አይ እንትና የጸልጅ አቅም ብዝበዛ ነው ያልሽው እንጂ የህፃናት ጉልበት እየበዘበሽ እኮ ነው ሶፍት ተይዞ ባንዲጅ እያወረሰ ምን ችግር አለው ማየራ ተይ ለትመቤት ከየት መጣ ሰልጥንና ቤት ዛሬ ከየት ተምረሽ መጣሽ በፊልም አይቼ ነው እና እንዴ የመከረኛ ፊልም አገር አጠፋኩ ምን ችግር አለው እኔም እንደነሱ ምን ያንሰኛል እነሱ ሞግዚት ቀጥሮ ነው ልጃቸው ልጃቸው ነው የሚጎረሱ ሰሚ ጠረጴዛ ላይ ቁጭ ብለው አይበሉም እነሱ ወንበር ይዘው ቢጎረሱም ወንበር ተይዞ የፈረደበት ሰራተኛ እሷ ታጎርስ እንደሆነ እንጂ ልጅ
አሁን እኮ የህፃናት ጉድ ሰራተኛ ማጉረስ አለባት ብለሽ ታምኛለሽ? ወጥ ምን ፈርዶባት አለ እንዴ ማጉረስ ነው እንጂ እኔ እርቦኝ ነበር። ምን ይወዘውዛል? ግራ ገባችኝ። እሷ ግን ሳንቻታብሽ አንቺ ግን ደስ አይልሽም? እኔ ስዝናና እውነቱን ለመናገር አይደለም እኔ ስዝናና ደስ አይልሽም? እና ጠረጴዛ ላይ ተውሎ መነጽር ተደርጎ ነው የሚባለው ነው ወይ? አይደለም እሺ፣ ቆይ መነጽር መደረጉ ምንድነው ችግሩ? እና ምግብ በስነ ስርዓት አይበላም? ክብር አይደል? ክብር አይደለም ወይ ምግብ? ምግብ ትንቃለሽ። እና ምግብ ከሆነ ታዲያ ይሄን ካከበርሽ ካወቅሽ እኔ ከተደግልኝ አለጉት ማምጥቶ ሶስትም ወም አቀረበ ራስሽ እሱማ መቼ ሞልቶለት እንዴት እንደዚህ ያረገ በጠረገኝ አንተ አይደል እንደ ያመጣው ሶፍት እኔ አይደለሁም ካሊ ለመቼም እንደ ጴጥሮስ እንተራስ ፒተር ነኝ ጴጥሮስ አይደል ባልታጠበች ነው መሰለኝ ያጎረስከኝ ሆዴ ውጮሃ አይ መስራት ልጅ ተጋብዬሽ ነው ዘዲ ይኳን ተቆነ ስታተበቱ ላልተመሰከንከም ምስጋና እንኳን ቢኖር አገረጣችኝ። ምን ችግር አለው? እኔ አሁን እዛ እንዴት ተመችቶኝ እንደነበረ አቤት እንዴት ተመችሽ ባክ ላጉርስሽ እንዴ ዘዲ አራ ፈል ሶፍት አድርጌ እያጠጣሁ ነው። አቤት እኮ እሱን ፈልጋለሁ መሰለኝ ይጣጣ እኮ እሱማ ሳፈልግ አቀርም አንተ ምን ትጀልጅ ያማል እኮ እሱ ታይ ዞሚ እማ ፕራንክ ነው በቃ እሺ ፕራንክ ነው። የምን ፕራንክ ነው? ለዩቲዩብ ቪዲዮ እየሰራን ነው። ሶፍትፊሽ እንዴት ተፍተ እና ጠረጴዛ ላይ ካሜራውን አምጣው እንደውም ማስቀመጥ ጉድ ማታረው እንዴት አንቺ እኮ በጣም እኮ ያማል እንዴ ምን ተሰማሽ? ያራዳልሽ እንዴ ለከተከተኝ ዘውዴ ማንንም አሳምላለች እኮ አይደለም ለልት ያናለስ እና ምን ተሰማሽ? እውነትስ ቢሆን አሁን እኔ በዝናና ምን ችግር አለ? ከሁድ እስከ ሁድ ተደርጎ በዝናና ምን ችግር አለው? በዚህ ነው የምትዝናኒ? አይ ጠረጴዛው ላይ ብትቀመጥ። ጠረጴዛውስ ምንድነው? መቀመጫ ነው? ፍራንክ ነው። እሺ ፍራንክ ነው። ማርያም እንዳትመጪ። አይ እስኪ ሰብስክራይብ ላይክ ሼር አድርጉላችሁ ዘውዴ ደህና ናችሁ ወይ? ሰላም እንደናችሁ ልጆች ሰላም ናችሁ? ይኸውላችሁ እንማራውቀውን ነገር እንደዚህ እያረጉ ጠረጴዛ ላይ ተዘብዝፋ ቡሳይ ትላለች። ያለኝ እኮ ነው ጋይስ። እንግዲህ ሳይክራይብ አርጉ። ነፃነት የለም እኛ ቤት እንግዲህ ሳት የምን ነፃነት? እሺ ወይኔ ግን ጨካኝ ናት እውነት። ይሄንን ይዛ መታበስ ትማቻለሽ እንዴ? ቻው ባላችሁ በቃ ቻው። እንግዲህ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ